I think ከ4.8 ሚሊዮን ካሬ ሜትር በላይ የአርሶ አደሩ ተቀማ። ከ4.8 እስከ 5.2 ሚሊዮን ካሬ ሜትር ስኩዌር ካሬ ሜትር የአርሶ አደሩ መሬት ተቀማ። በኮልፌ፣ በቦሌ፣ በየካ፣ በጉለሌ እንኳን ሬድ ነው። አሁን የምታያቸው እነዚህ በሙሉ የአርሶ አደር በነገራችን ላይ በወቅቱ 29 የገጠር ቀበሌዎች ነው የነበሩት። አዲስ አበባ 29 የገጠር ቀበሌ ነበራት። እነዚህ የገጠር ቀበሌዎች ናቸው ይሄ ነገር የተፈጸመባቸው። አርሶ አደሩ በቦታው በንብረቱ ላይ የመደራደር ወይ ደግሞ የመወሰን ስልጣን አልነበረው። በአዋጁ መሰረት ወይ ማለት በአዋጁ መሰረት በእሱ በያዘው ንብረት ላይ አንድ የፈለገ አካል ባለሀብት ማንም መጥቶ መሬቱን ከፈለገ በተተመነለት መሰረት ገንዘብ ይሰጠዋል፣ መልቆ መሄድ ነው በቃ። ገበሬው ካሬ ሜትሩ ይሰላለታል። ለምሳሌ ሲያርስበት የነበረው መሬት 200,000 ካሬ ሜትር ቢሆን ይሄ በስራ አስፈጻሚ የጸደቀ በካሬ ሜትር ስንት ብር ካሳ ይከፈላል የሚለው በካሬ ሜትር ጸድቋል። 4 ብር እንዳልኩ 5 ብር 10 ብር ከቦታ ከዞን ይለያያል። ስለዚህ 200,000 ካሬ ሜትር ካለው 200,000 በ4 ብር 800,000 ብር ወይ 600,000 ብር ያገኛል ማለት ነው። ከዛ ውጪ ሌላ ጥያቄ የለውም። ኢቭን ያመረተው ምርት አንዳንዶቹ ጋር በጣም የምታዝነው ጤፍ እየተረገጠ ነው የተሰራው። ጤፍ እየተረገጠ እነዚህ ትንንሽ ጎጆዎቹ የተሰሩት አያት የሰራቸው 4 በ4 ቆርቆሮች ጤፉ አልተሰበሰበም። ሲንደው ማሳ እንኳን ቢሰበሰብ ምን አለበትና የተዘራ ማሳ ባለበት ነው መሬቱን አርሶ አደሩ የተቀማው። ይሄ አንዱ ገጽታ ነው። ሁለተኛው ገጽታ ማን የተወሰደበት የሚለው ትንሽ ፓራዶክስ የሚመስለኝ ያሁኑ አመጽ ይሄ ነው። ግራ አጋባኝ ነገርና ለኔ ከ95% በላይ ይሄን መሬት የተነጠቀው የኦሮሞ ልጆች ናቸው እና ለሪል ስቴት ብቻ ነው የ4.8 እስከ 5.2 ሚሊዮን ካሬ ሜትር ያስፋደሩት የሪል ስቴት ብቻ ነው ባይዘው። ከዚህ ውስጥ ካልተሳሳትኩ ከ1